ህብረት ስራ ማህበራት በመጠነኛ ትርፍ በመንቀሳቀስ ገበያን የሚያረጋጉ ተፈጥሯዊና ሰው ሰራሽና ማህበራዊ እንዲሁም ኢኮኖሚያዊ ችግሮች ሲያጋጥሙ ቀውሶችን ለመታደግ ከሁሉም ቀድመው የሚገኙ ሁነኛ የመፍትሄ አካል ናቸው። ኢትዮጵያ ውስጥ ዜጎች በህብረት ስራ ማህበራት መደራጀት ከጀመሩ 60 ዓመታት ያክል ሆኗቸዋል። አሁን ላይ 38.5 ቢሊዮን ብር ካፒታልና 27 ሚሊዮን ገደማ አባላት ያሏቸው ከ100 ሺህ በላይ የህብረት ስራ ማህበራት በሀገሪቱ ውስጥ ይገኛሉ። ይሁን እንጂ ማህበራቱ ከሌሎች ሀገራት አንጻር ሲታይ የገበያ ድርሻቸውና የተጽዕኖ ደረጃቸው አሁንም እጅግ ዝቅተኛ ነው። በህብረተሰብ ስራ ማህበራት ውስጥ የተለዩት እነዚህ ውስብስብ ችግሮችም ማህበራቱን እና አደራጁን ተቋማቱንም የሚመለከቱ በመሆናቸው የተለዩ የችግር አፈታት ዘዴን የሚጠይቁም ናቸው። ማህበራቱን በበላይነት የሚመራው የኢትዮጵያ ህብረት ስራ ኮሚሽን ችግሩን ለመቅረፍ ባለድርሻ አካላትን የሚያሳትፍ የንቅናቄ ሰነድ ይፋ አድርጓል። ለመሆኑ የዚህ የንቅናቄ ሰነድ ትኩረትና ዓላማ ምንድን ነው? ህብረት ስራ ማህበራት ከሚጠበቅባቸው ሚና አኳያ እያከናወኑ ያሉት ተግባራት ምን ይመስላል? የሚለው የዛሬው አዲስ ገበያ ውይይት ትኩረት ነው። ፕሮግራሙ በምጣኔ ሀብት ጉዳዮች ላይ ትኩረት የሚያደርገው አዲስ ገበያ ነው። እንግዶቼ የኢትዮጵያ ህብረት ስራ ኮሚሽን ምክትል ኮሚሽነር አቶ ሽሰማ ገብረስላሴ፣ የአዋጅ ቁጠባና ብድር ህብረት ስራ ማህበር ዋና ስራ አስፈጻሚ አቶ ዘሪሁን ሸለመ፣ የጨፌ ወጣቶች ህብረት ስራ ማህበር ፕሬዝዳንት አቶ ሰኚ ኢደሹ ናቸው። የፕሮግራሙ አዘጋጅ አብርሃም ታደሰ ከመላ ስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ ሳደርግ እጅግ ደስ እያለኝ ነው። አብረን እንቆይ። ቀደም ብዬ ለመግለጽ እንደሞከርኩት የዛሬው መነጋገሪያ ርዕሰ ጉዳያችን የህብረት ስራ ማህበራት ሚናን የተመለከተ ነው የሚሆነው። በሪፎርም አጀንዳ ትኩረት የተደረጉበት ነጥቦች ምንድናቸው የሚሉ ሀሳቦችንም እናነሳለን። በቅድሚያ ስለመጣችሁ ከልብ አመሰግናለሁ። መልካም። ጽንሰ ሀሳቡን ማስቀደም ተገቢ መስሎኝ ተሰማኝ። ነኝ የኮኦፕሬቲቭን ጉዳይ በደንብ ታውቁታላችሁ። ትብብር ለሁሉም ነገር ማለፊያ ስለሚሆን ማለት ነው። በጽንሰ ሀሳብ ደረጃ የኢኮኖሚ ጉዳይ ብቻ አይደለም። የህብረት ስራ ማህበራት ሲባል ዘርፈ ብዙ የትብብር ሰንሰለት የማድረግ አማራጭ አለው። የማህበራዊ እና ኢኮኖሚያዊ ቀውስን ለማከመም እንደ ሁነኛ መፍትሄ ተደርጎ ይቆጠራልና ለመሆኑ የህብረት ስራ ማህበራት ምንነት ጽንሰ ሀሳቡ ምንድን ነው የሚለውና ግንዛቤያችን ምንድን ነው የሚመስለው የሚል ሀሳብ መነሻ እናደርገው። ግን አጠር አድርገን ሁላችንም ብንነጋገርበት። አቶ ሽሰማ አላስቀድም። የተለያዩ ትብብር የሚጠይቁ ጉዳዮች በተከሰቱበት ወቅት በአንድ አካል ለምሳሌ በመንግስት ብቻ ወር ደግሞ በሌላኛው በግል ዘርፉ ጥረት ብቻ ሊፈቱ የማይችሉ የጋራ ትብብር ጥረት የሚጠይቁ ችግሮች ባጋጠሙበት ሰው ሰራሽም ተፈጥሯዊ የሚሆኑ ማለት ነው ሲጀመር ራሱ እነዛን ችግሮች ያንን ጊዜ ለመሻገር በተለመደው አካሄድ መሄድ ስለማይቻል ስለዚህ ያለንን ሀብት፣ እውቀት፣ ጊዜ፣ ጉልበት፣ ንብረት አስተባብረን የጋራ ችግር የጋራ ጥቅማችንን ማስከበር እንችላለን ተብሎ የተጀመረ ነው። ለምሳሌ በዓለማችን የፋይናንሻል ክራይሲስ ባጋጠመበት በአውሮፓ በምዕራብ ያጋጠመው ችግር ምስራቅ ላይም የፈጠረው ጫና ነበረ። ይህንን ጫና ለመሻገር እንኳን ከህብረት ስራ ማህበራትን ለሁሉም ነገር በሁሉም አይነታቸው ለምሳሌ ሴቪንግ ኤንድ ክሬዲት ህብረት ስራ ማህበራት ግብርናውን ለማዘመንና ግብርናው ላይ ያጋጠመውን ችግር ለማለፍ አነስተኛ ብድሮች ለብዙ በማቅረብ ረገድ ትልቅ ሚና የተጫወቱ ናቸው። አቶ ሰኚ እንደ ህብረት ስራ ጽንሰ ሀሳቡን መረዳት አስፈላጊ ነው ብዬ ነው የማምነው። ትብብር ነው። አንድ ላይ መበርታት ደግሞ ከተቻለ ችግሮች ይሸነፋሉ ብዬ ነው ማስበውና ምን ማለት ነው? እንደው ከመጣችሁበት ዘርፍ ጋር ብታቆራኙት ደስ ይለኛል። አመሰግናለሁ። የህብረት ስራ ማለት ሲጀመር ከስመ ስያሜው አንፃር ህብረት የሌላቸው ሰዎች ከየተለያየው በጾታ፣ በከረር፣ በአቅም፣ በሀብት ሳይመዘን ከተለያየው የተበታተነ ነገር ከመምራት የተደራጀ ወይም የተቀናጀ ነገርን ይዞ መነጋገር ባለቤት የሌለውን ከመነጋገር ባለቤት ያለው ነገር ሲታነጋገር ሁሉ ጊዜ መልስ ይኖረዋልም ጥያቄም በተደራጀ መልኩ ይቀርባል ማለት ነው።
ስለዚህ ህብረት ስራ ማለት ከመነሻውኑ ጀምሮ ህብረት ስራ ከየት ነው የሚጀምረው ብለን ብንል ከባልና ሚስት ነው የሚጀምረው። ከባልና ሚስት አንድ ባልና አንድ ሚስት ለማጋባት ሲፈልጉ እንኳን ትዳር ለመመስረት ሲነጋገሩ ህብረት ለመፍጠር ነው። የመጀመሪያው ባልየው ሰብሳቢ ሲሆን ሚስትየው ምክትል ሰብሳቢ ስትሆን የመጀመሪያ የሚወልዱትም ልጅ በዛው ልክ ወይ ጻፊ ሊሆን ይችላል፣ ገንዘብ ያዥ ሊሆን ይችላል። 5 አመራሮች የሚባሉትን 5 ከሞሉ በኋላ አንድ ህብረተሰብ በጋራ አንድ 10 ቤተሰብ ቢኖር በጋራ መጥቶ አንድ እድር ማቋቋም የሚችሉት ከዛ ነው የምነሳው። ህብረተሰብ የህብረት ስራ ማህበራት ብዙ ጊዜ እንዲህ ቀለል አድርጎ የሚታዩት አይደለም። እጅግ በጣም አስኳሉን ማንም ሰው አብዛኛው ጊዜ አያገኙትም። ብዙ ጊዜ ከከቨር እንጂ አስኳሉ ጋር ነው ትልቁ ምስጢር። ህብረት ስራ ጋር ለመድረስ የህብረት ስራ ኮንሰፕቱን ካወቅም አስኳሉ መዳሰስ ግድላል ማለት ነው። አስኳሉ ለየትኛውም አካባቢ የአካባቢ የአየር ችግርን ሲለዋወጥ የአካባቢ የአየር ንብረትን ለመለወጥም ህብረት ያስፈልጋል። የአካባቢ የኑሮ ውድነትን ለመቆጣጠር የገበያ ንረትን ለመቆጣጠር ብቻም አይደለም፣ ህዝባዊ ጥያቄን ህብረት ያስፈልጋል። ችግርን ለመቅረፍም ደስታንም ለመቅረፍ ለመካፈልም ህብረት ያስፈልጋል። ህብረት ዝም ብሎ የሚጠራ አይደለም። ነገር ግን በእኛ አገር ደረጃ ያለ የህብረት ስራ አስተሳሰብና ሌላው ዓለም ያለበትን የህብረት ስራ አስተጋጋባሩን ብንመለከታቸው ልዩነቱ በጣም ሰፋ ይላል። ይሄ ምንድነው ያመጣ ብለን ብንል አንደኛ ጥላቻ አይደለም፣ ከጥላቻ የተነሳ አይደለም። በአፍሪካ ደረጃ ከዚህ ከአጎራባች ከኬንያ ብትወስደው ከታንዛኒያ ብትወስደው ከሌላው አቅራባ ካሉት አገራቶቹ ቀድማ የምትገኘው በህብረት ስራ ኢትዮጵያ ነች። ከ1953 ዓ.ም ጀምራ ያለችበት አዋጁንም ለ7ኛ ጊዜ አሻሽላ እያሄደችበት ያለች ሀገራችን ኢትዮጵያ ነች። አቶ ዘሪሁን በተለይ ከቁጠባና ከብድር ጋር ቢያገናኙት ደስ ይለኛል። ሰው ብቻውን ሙሉ አይደለም። ሙሉ አይደለም። በዚህ አጋጣሚ እኔ የመደመርን መጽሐፍ ላነበበ ሰው ህብረት ስራ በረንብ ሊገባው ይችላል። ከገጽ 23 እስከ 43 ያለው ህብረት ስራ ምን እንደሆነ መደመር ማለት ነው። ለኔ መደመር ማለት ነው አንተ ብቻህን ሆነ ልታሳካ ያልቻልከውን ነገር ማህበራዊም ሊሆን ይችላል፣ ወንድሜ እንዳለው ኢኮኖሚያዊ ሊሆን ይችላል፣ ባህላዊም ሊሆን ይችላል። እነዚህን በጋራ ሆነ እውቀትን፣ ገንዘብህን፣ አቅምህን አስተባብረህ የምትከውነው ነገር እሱ ህብረት ስራ ነው። ህብረት የሚያስፈልገው ለዛ ነው። ብዙ ቢዝነሶች ለራስ ነው። ህብረት ስራ ባልንጀራ ካንተ እንዲሻል፣ ጓደኛ እንዲሻል፣ ሌላውን ለማገዝ ብለህ የምታቋቁመው ተቋም ነው። እንግዲህ ይህንን ካልኩ በኢትዮጵያ ብዙ ልምዶች አሉን። በደቦ የሚሰራው ደቦ ህብረት ነው። ግን ወደ ዓለም አቀፉ ስንመጣ ግን በተለይ በአውሮፓ እነዚህ በኢንዱስትሪያል ሬቮሉሽን ጊዜ በጣም የኑሮ ውድነት ህብረተሰቡን ሲያማርራቸው ሰዎች ተሰባስበው ይሄ አሁን የሸማቾች የምንለው ኮንሱመር ኮኦፐሬቲቭን መሰረቱ። ከዛ ቀጥለው ደግሞ ገንዘብን ቆጥበው ተበድረው አሁን ልክ እኛ በብዙ የገንዘብ ተቋማት እንደሚሰሩት መስራት ተጀመረ። ይሄ በየትኛውም ሀገር ትልልቅ ባንኮች አሏቸው፣ ኮኦፐሬቲቭ ባንክ አላቸው። ግን መነሻቸው ህብረት ስራ ነው። ለምሳሌ ኒዘርላንድ ትልቁ ራቦ ባንክ እንደ አዋጭ ከ80 ዓመት በፊት የተመሰረተ የፋይናንስ ተቋም ነው። ስለዚህ ሰዎች ገንዘባቸውን ሰብስበው በአንድ ፑል ውስጥ አስቀምጠው ትንሽ ለዛ ለአገልግሎት የሚሆን ነገር ጨምረው እያበደሩ እየሰጡ ይሄ ቅድም ኢኮኖሚያዊ ችግራቸውን እንዲፈቱ ያደረጉ ነው። ይሄ በዓለም ላይ በአውሮፓም ብንሄድ ቅድም ወንድሜ አንስቶታል። በአሜሪካን ብትሄድ ህብረት ስራ እስካሁን ድረስ በአንዳንድ ሀገሮች እንደነ ኬንያ 46%ን የኬንያን ጂዲፒ ኮንትሪቢዩት ያደረጉት ወይም አስተዋጽኦ ያላቸው ህብረት ስራዎች ናቸው። ትራንስፖርቱ በሙሉ
ኬንያ ማንኛውም ናይሮቢ ከተማ ብትሄድ ሳኮ ነው። ሳኮ ማለት ሴቪንግ ኤንድ ክሬዲት ኮኦፕሬቲቭስ ናቸው። እውነት ነው። አንድ ሰው ብቻውን ሮጦ የትም ሊደርስ አይችልም። ትብብር ነው የትም የሚያደርሰን፣ አንድ ላይ አቅማችን የሚጠናከረው። ስለ ጽንሰ ሀሳቡ ይህንን ያክል ካል በተጨባጭ ሀገራችን ውስጥ ያሉ የህብረት ስራ ማህበራት ምን ፋይዳዎችን እየሰሩ ነው የሚለውን ግን አጠር አድርገን መነሻ እናድርገው፣ ሌሎች ነጥቦችን እንድናነሳ ከሰዓታችን አኳያ። አቶ ሽሰማ በዘመናዊ መልክ ህግ ወጥቶ በ1953 ዓ.ም ወጥቷል። ከዚህ ጊዜ ጀምሮ በሀገራችን ወደ 110588 አካባቢ ህብረት ስራ ማህበራት ተደራጅተዋል። እዚህ ውስጥ ወደ 28 ሚሊዮን አባላት አሉ። ከ28 ሚሊዮን አባላት ወደ 9 ሚሊዮን የሚሆኑት ደግሞ ሴቶች ናቸው። የተቀሩት ወንዶች ናቸው። የተደራጁትም በትልቁን ቁጥር በግብርና ጋር በተያያዘ ቀጥሎ በሴቪንግ ኤንድ ክሬዲት በቁጠባና ብድር ወደ 23 ሺህ የሚሆኑት ያኛው ወደ 29 ሺህ ይሆናል። በሸማቾች ደግሞ ወደ 4500 አካባቢ ያለ ከተሞችን በአብዛኛው መሰረት ያደረገ ነው። ከዚህ ውጭ ወደ 49 ሺህ የሚሆኑት ደግሞ በመኖሪያ ቤት በተለያዩ በእደ ጥበብ በመሳሰሉት የተደራጁ ህብረት ስራ ማህበራት አሉ። ስለዚህ ይህን ያህል አደረጃጀት ይህን ያህል አባላት የያዘ ሌላ አደረጃጀት አለ ወይ ሀገራችን ውስጥ ካልክ ትልቁ የህብረት ስራ ማህበራት ህብረት ስራ ዘርፍ ነው። ወደ ፋይዳቸውን እንግባ። ፋይዳቸውን ስናይ ደግሞ በግብርና ውስጥ አሁንም ቢሆን ከነ ችግሩም አንዳንድ ችግሮች እያጋጠሙ ቢሆንም ከ95 ከመቶ በላይ የግብርና ግብዓቶች በማቅረብ ማዳበሪያ፣ ምርጥ ዘር፣ ኬሚካል በማቅረብ ረገድ ትልቁን ሚና የሚጫወቱት ህብረት ስራ ማህበራት ናቸው። ከዛ በኋላም የተመረተውን ምርት ወደ ገበያ በማምጣት ረገድ አምራቹ ተመጣጣኝ ዋጋ እንዲያገኝ ለሚቀጥለው ምርት እንዲበረታታ የተሻለ ዋጋ ካላገኘ ለሚቀጥለው አይበረታታም። እንዲበረታታ ገበያ በማፈላለግ ረገድ ትልቅ ሚና ሲጫወቱ ቆይተዋል። ዛሬ ገበያ ችግር አይደለም ልልን እንችላለን እንጂ እስከ ዛሬ በነበረው ግን ተመርቶ በሚቀጥለው አላመርትም የተባለበት ጊዜም ነበረ። በእነዚህ ጊዜያት ሁሉ ህብረት ስራ ማህበራት የአባሎቻቸውን ምርቶች ለገበያ በማቅረብ ረገድ ትልቅ ሚና ይጫወታሉ። በከተሞች አካባቢ ደግሞ ትርፍን መሰረት ባደረገ መንገድ ብቻ ሳይሆን አምራችና ሸማችን በማገናኘት ረገድ ትልቅ ሚና የሚጫወቱ ህብረት ስራ ማህበራት ናቸው። እነዚህ እንግዲህ የገበሬውን ሸማቾቹን በዚህ ደረጃ ካነሳን በቁጠባም ቢሆን ለምሳሌ ወደ 48.7 ቢሊዮን አካባቢ ብር በሴቪንግ ኤንድ ክሬዲት በየመስሪያ ቤቱ በየሰፈሩ በየመንደሩ ባሉት እነዚህ 23 ሺህ አደረጃጀቶች ይህን ያህል ገንዘብ ተቆጥቧል ማለት ነው። መቆጠብ ብቻ አይደለም፣ በየአመቱ አሁን የደረሰበት ደረጃ ከእቅድ በላይ እየሄደ ነው። ይህን ያህል ተብሎ ይታቀዳል። ግን ከዛ በላይ እነዚህ ሴቪንግ ኤንድ ክሬዲት ወይም ቁጠባና ብድር ህብረት ስራ ማህበራት የሚሰጡት ብድር ከ15 ቢሊዮን ብር እያለፈ ነው በየአመቱ ማለት ነው። ይሄ ማለት ስንት ሰው ነው የሚበደረው ብለን ፋይዳውን ብናይ ያሉን መደበኛ ባንኮች ለስንት ሰው ነው ብድር የሰጡት? ቁጠባ ከሚሊዮኖች ነው። ብድሩን ግን ለስንት ሰዎች ነው የሰጡት ብለን ብንወስድ የብድርና ቁጠባ ህብረት ስራ ማህበራት ተደራሽነታቸው በብዙ እጥፍ ነው። በብዙ እጥፍ ነው የሚሆነው። የነዚህ ኢን ሚሊዮን ነው። ወደ 2-3 ሚሊዮን አካባቢ እየተጠጋ ነው ያለው። ከቁጠባና ብድር ህብረት ስራ ማህበራት ተበድሮ ለማህበራዊ ጉዳዩ፣ ለኢኮኖሚያዊ ችግሩ፣ ለቤት መስሪያ፣ ለመኪና መግዣ ያዋለው ማለት ነው። ይሄ ፋይዳ ወዴት መጥቷል? አሁን ቅድም እንደተባለው ለምሳሌ ከተሞቻችን ውስጥ ወደ ትራንስፖርት አሁን አዋጭ ከራይድ ጋር እርግጠኛ ነኝ አይደለም ከዚህ ጋር ያለው እንትን በጣም ስለዚህ የራይድ ትራንስፖርት ሀገራችን ውስጥ መጀመሩ ብቻ ሳይሆን ከተጀመረ በኋላ ስፋት እንዲኖረው ተወዳዳሪነት እንዲመጣ በሁሉም አቅጣጫ እንዲኖር በማድረግ ረገድ የአዋጭ ሚና እጅግ በጣም ከፍተኛ ነው ማለት ነው። ሌላ በቅርቡም እንደዚሁ የጀመረ ሌላም የቁጠባና ሚጎስን መጥቀስ እንችላለን። እነዚህ በርካቶች አሉ። ስለዚህ ወደ ኢምፓክቱ ወደዚህ እየመጣ አቶ ሽሰማ እንደጠቀሱት በአጠቃላይ ሀገሪቱ ከገጠሩ እስከ ከተማው ያላቸው ሚና ቀላል የሚባል አይደለም። ምንም ጥያቄ የለውም። በቂ ነው ወይ አይደለም ሊያከራክረን ስለሚችል ምናልባት የሪፎርም አጀንዳ ላይ ሰነዱ ላይ ተመልክቼ ነበር። ከዚህ በፊትም ባደረግኩት በዚህ ርዕሰ ጉዳይ ላይ ውይይት ላይ ያነሷቸው ሀሳቦችም የሚያመላክቱኝ
እንደ ሀገር የህብረት ስራ ማህበራት ቁጥር ይብዛ እንጂ የሚጠበቅባቸውን የገበያ ድርሻና ሚና ተጽዕኖ ፈጣሪ አይደሉም። ብዙ ጊዜ የአገልግሎት አሰጣጣቸው ዘመናዊ አይደለም፣ ቀልጣፋም አይደለም። ዘመናዊ ካልተሆነ ቀልጣፋ መሆን በእርግጥ ስለማይቻልም የአደረጃጀት ችግር አለባቸው። አደራጅ ተቋማት እንግዲህ የሚያደርጉት ድጋፍና ክትትል በቂ አይደለም። እሱም ደግሞ ለቁጥጥር ደግሞ ምቹ የማይሆንበትን እድል ይፈጥራል። የእነዚህ ችግሮች መነሻ ምክንያቶች ምን ምን ናቸው? አንድ ተቋም ወይም አንድ ሴክተር አሁን ለምሳሌ አደረጃጀት ከታችኛው ገጠር ቀበሌ ተነስቶ እስከ በኢትዮጵያ ደረጃ የኢትዮጵያ ህብረት ስራ ኮሚሽን ያለው አደረጃጀት ነው ሴክተሩ። ይሄ አደረጃጀቱ በአገር ደረጃ ኮሚሽን ተብሎ የተሰየመው ዛሬ አይደለም። በመሀል ወደ ኤጀንሲ ተመለሰ እንጂ ቀደም ሲልም ኮሚሽን ነበር። ከ1953 ዓ.ም ጀምሮ ያለ ነው። ነገር ግን በሀገራችን ደረጃ አንድ ለምሳሌ ጥቃቅንና አነስተኛ እንውሰድ። ጥቃቅንና አነስተኛ በቅርብ ጊዜ ከ97 98 አካባቢ ነው መታወቅን የጀመረም። እንደገና ከአቅራባ አጎራባችን ሀገር ነው ተሞክሮን ያመጣ ነው። የኛ የነበረን አይደለም ጥቃቅንና አነስተኛ። እንደውም ነባራዊ ሴክተር፣ ነባራዊ ተቋም፣ ነባራዊ መሰረት ያለው ስሩን የሰደደው አለት ላይ የተቋቋመ እስከዛሬ ድረስ እንኳን ፍንክች ያልተደረገ ነገር ግን ሚናው ከፍ ያለ 2002 ላይ ብትወስደው 2001 2002 ብትወስደው ስንዴ ምኑ እጅግ በጣም ከፍተኛ ችግር ነበረ። ነገር ግን ከዛ ሸማቾች የሚባለው በአዲስ አበባ ከተማ የአዲስ አበባ ህብረት ስራ ሸማቾች ዩኒየኖች ከተመሰረቱ ወዲህ ግን ከዛም ከዚህም ሸማችን በትክክል በኮኦፕሬቲቭ በህብረት ስራ ትኩረት ተሰጥቶት መስራት ከተጀመረ ወዲህ በከተማ ደረጃ ተይዞ እየመጣ ካለው ተግዳሮት አንጻር እየመጣበት ከፊት ለፊት እየተደቀነ ካለው የኑሮ ውድነት፣ የዘመኑ መዘመን፣ የህዝብ ፍላጎት መስፋት ከመጨመሩ የተነሳ የህብረት ስራ ማህበራትን አዲስ አበባም ሆነ ሌሎችም ክልልም ሆነ ሸማችና ዩኒየን የሚባለውን አወቃቀሩ ጠለቅ አድርጎ ይመስለኛል ሊረዳኝ ይችላል ወንድሜ ሸሰማ፣ አቶ ሸሰማ ሊረዱኝ ይችላሉ። ከዛ አንጻር ሲመጣ ለሀገሪቷ ምን ያህል ፋይዳ ሰጡ የህብረት ስራ ማህበራት? የትንሹን ያጭሩን ጊዜ በእርግጥ ፋይዳቸውን አቶ ሸሰማ ቀደም ብለው አንስተዋቸዋል። እኔ አሁን እያልኩ ያለሁት ግን የከዚህ በፊቱን ነው። ለምሳሌ እርስዎ የሚመሩት አንድ ማህበር ጠንካራ ሊሆን ይችላል። እኔም አሁን እንግዳር እየጠራኋቸው በምን ምክንያት ነው ከተባለ በህብረት ስራ በሸማቾች እና አቶ ሰኚ ጥሩ እንቅስቃሴ ያላቸው የኮሚሽኑ ጥቆማ ነው። በብድርና ቁጠባ በገንዘብን የተመለከተ አዋጅ ጥሩ እንቅስቃሴ ላይ ነው ያለ። እነሱ ቢጋበዙ ተሞክሯቸው ለሌሎች አስተማሪ ይሆናል የሚል ከነ አቶ ሸሰማ ስለመጣ ነው ያጥቆማ። እናንተ እንደዛ ሆናችሁ ማለት ግን ሌሎች ህብረት ስራ ጥሩ እየተንቀሳቀሱ ናቸው ማለት አይደለም። ለህብረት ስራ በነገራችን ላይ ለማህበራት እኛ ሩቅ አይደለም። ቢያንስ ስኳርና ዘይት እንገዛለን፣ ምንም ጥያቄ የለውም። እዛ ላይ ያላቸው ሚና ግን ዝቅተኛ ነው አይደለም። ለኔ ግምገማ ዝቅተኛ ነው ብዬ እወስዳለሁ። ግን የኔ ደግሞ እያንዳንዱ ሞታ ከልሎ የታየ ጥናት እስካልሆነ ድረስ በዛሽ መፈረጅ አይቻልም። እሱን ለማለት ነው። እንቀጥል። አመሰግናለሁ። አንድ ነገር ላሳይ እፈልጋለሁ። የህብረት ስራ ማህበራት በ5 ሰው በ10 ሰው የሚመሰረት አይደለም። በትንሹ 51 እና ከዛ በላይ ሆኖ ነው የሚመሰረተው። አመሰራረቱ ራሱ 51 ከዛ በላይ ሆኖ ነው የሚመሰረተው ሲመሰረት። ከዛ በተጨማሪ ደግሞ እነኛ ሁሉም እርግጥ ነው ከዚህ በፊቱ ሊሆን ይችላል፣ የድሮ ሊሆን ይችላል። የህብረት ስራ በፍጹም ቅዱስ ነው በፍጹም ብለን ማለትም አንችልም። ያላስብልም እኔ አንልም። እንደገና ደግሞ ሙትቻ ነው ዜሮ ነው ድምሩ የምንባልም አይደለንም። ነገር ግን ከጊዜ ወደ ጊዜ ስለ ህብረት ስራ ሲገነዘብ ሲያስተውል ሰው እያወቀ በመጣ ቁጥር ግልጋሎቱም እየሰፋ እየዘመነ ፍላጎትን እየጨመረ እየቀረፈ ይሄዳል ማለት ነው። ሲቀጥል እኛ ለምሳሌ ህብረት ስራ የኢትዮጵያ ህብረት ስራ የዛሬ 5 ዓመት አካባቢ ላይ የዛሬ 3 ዓመት ከ2 ዓመት በፊት
98400 ነበር በኢትዮጵያ ደረጃ 98400 ኢትዮጵያ ህብረት ስራ ኢትዮጵያ ውስጥ ህብረት ስራ ማህበራት ነበሩ። አሁን በ3 አመት ውስጥ 110580 ቤት ገብቷል። ይሄን ሲገባ ከምን አንጻር ነው ብለን ስንለው ቁጥር መብዛቱ ነው እንጂ ኳሊቲው ከኳንቲቲው ጋር ሲታይ ኳሊቲው የወረደ ነው ሊል ይችላል። ትክክል። ዋነኛው ነገር ግን የተቋማቶች መኖሩ ራሱ ማደራጀቱ ሪፎርም አሁን ሪፎርም ተጀምረዋል። በሪፎርም በማስተካከል በማደስ በማጠናከር ችግሮቹን መቅረፍ ይቻላል። ብዙ ጊዜ ስለ ህብረት ስራ ሲነሳ አይነሳም። ይሄም በጣም አመሰግናለሁ። ድንገት ህብረት ስራን በረንብ የሚያቅሰው የግብርና ሚኒስተሩ በመምጣታቸው ይመስለኛል። እናንተም ሪፎርምም ተብሎ እዚህ ጋር የመጣ ነው። ብዙ ጊዜ ህብረት ስራ ላይ ከአዎንታዊ ይልቅ አሉታዊ ነው የሚበዛው። ግን ጥሩ ህብረት ስራ የሆኑትን ለምን ጥሩ ሆኑ፣ ለምን አደጉ ተብሎ አጥንቶ ጥናታዊ የሆነ ሪሰርች ቤዝድ የሆነ መልስ የሚሰጥ አካል የለም። ሚዲያውም ሌላውም የህብረት ስራን ከሚሰሩት ይልቅ አሉታዊውን ማውራቱ ነው የጎዳው። ህብረት ስራ ለአንድ ሀገር ፍትሃዊ ሀብት ክፍፍል እንዲኖር ካስፈለገ ህብረት ስራ ናቸው የመጀመሪያው። ለምሳሌ ህብረት ስራ ለህብረተሰቡ የሚሰሩ ናቸው። እንደ ኢትዮጵያ አይነት ባለበት አገር ላይ 100 ምናምን ሚሊዮን ህዝብ ይዘን የፋይናንስ ሴክተሩ ጥቂት ባንኮች ባሉባት አገር ፋይናንስን የሚያቀርቡ ተቋማት ሳይኖሩ እንዴት ነው ዴቨሎፕመንት የሚመጣው? ብልጽግናን እውን ለማምጣት ካስፈለግን ህብረት ስራን መደገፍ አስፈላጊ ነው። እኔ ይሄ ፋይዳው ላይ ነው ልናገር የፈለኩት። ግን ህብረት ስራ ለምንድን ነው ችግራቸው የጎላው የሚታየው ካልክ አመለካከት ነው። የማን አመለካከት? ከላይ ያለው ከሚመራው ጀምሮ ለህብረት ስራ ወይም በፊት ይዘነው የመጣ ነው ከሶሻሊስት ስርዓት ጋር ማያያዝ። ህብረት ስራ የደሃ ነው፣ የሶሻሊስት ስርዓት ነው ተብሎ መታሰብ። ህብረት ስራ ላይ የሚመሩት ሰዎች እነማን ናቸው? ምን አይነት ስልጠና ነው የሚሰጠው? ቅድም አንስቶታል። ለአነስተኛና ጥቃቅን እንደተሰጠው ለወጣቶች ፈንድ ሲደረግ እንደውም መደነቅ እኮ ነው ያለባቸው። ለምሳሌ እኔ 130 ሺህ አባላት አሉን አዋጭ። አሁን 10 ቢሊዮን ብር አካባቢ አለው። ከመንግስት 10 ብር አልወሰድንም፣ ከኤንጂኦ 10 ብር አልወሰድንም። ህብረት ስራውን አስተባብረን አባላትን አስተባብረን ይህንን ትልቅ ተቋም መስርተን ለወጣቶች በወር እስከ 600 ሚሊዮን ብር ብድር የሚሰጥ ህብረት ስራ ነው። 17 አመታችን ነው እኛ ከተመሰረትን። ምንም አይነት ሌላ ፈንድ ያገኘ ነው የለም። ራሳቸውን ችለው ለመጀመሪያ ጊዜ እንደውም የዛሬ 2 አመት ላመሰግን በዚያው አጋጣሚ ከንቲባችን ናቸው 500 ሚሊዮን ብር ለመጀመሪያ ጊዜ ለህብረት ስራ ማህበራት ፈንድ የተደረገው። ከዛ ውጪ ህብረት ስራ ማህበራት እዚህ ውስጥ የጠራቸው ሁሉ ኮሚሽነር በራሳቸው አቅም በራሳቸው ተነሳሽነት የተመሰረቱ የተቋቋሙ ናቸው። ደካማ ጎን አላቸው? አዎ አላቸው። ለምን? እነሱን ለናንተ ለሚመለከተው ለመንግስት አካል እነሱን ወክሎ ድምጽ የሚሆናቸው የለም። እኛ ፓርላማ ውስጥ ድምጽ እንዲኖረን እንፈልጋለን፣ ስለ ህብረት ስራ የሚናገርልን። አየኸው ችግሩ የተገላቢጦሽ ሆኖ ነው። ለምን አዋጭ አደገ? ለምን ጨፌ ወጣቶች ለምን አደገ? ሌሎችም አሚጎስ ለምን አደገ? ለአሚጎስ እርግጠኛ ሆኜ የምነግርህ 10 ብር የሰጠው ምንም አይነት ተቋም እንደሌለ አውቃለሁ። ከመንግስትም ይሁን ከኤንጂኦ እውቅና ማን ነው ለሱ የሰጠው? አዋጭ ይሄን ሁሉ ስራ ሲሰራ በስራችን 400 ቅጥር ሰራተኛ አለ። ከ3000 በላይ ራይድ ላይ የተሰማሩ ትራንስፖርት ላይ የተሰማሩ ወጣቶች አሉ። ብድር አመላለሳችን 99% ነው። ቴክኖሎጂን እንጠቀማለን። እስቲ የትኛው አካል ነው መጥቶ አዋጭን ቢሮ የጎበኘው? አዋጭ ምንድን ነው የሚሰራው? ስም አለው፣ ትልቅ ነገር አለው። ሚዲያዎች እኮ አትመጡም፣ አታዩትም። እንደውም አመሰግናለሁ በዚህ አጋጣሚ ዛሬ። ይሄም ግን የምለው
በግብርና ሚኒስትሩ ትቅርጥ ምክንያቱም ኦሮሚያ ላይ ትልቅ ስራ እንደሰሩ ስለምናቅ ህብረት ስራን ስለሚያውቁት ከዚህ በፊት የነበሩት ሚኒስትሮች ህብረት ስራን ያውቁታል ወይ? ስለዚህ አዎንታዊውን ህብረት ስራ ላይ መጣል ሳይሆን የሚመሩትና የሚያስፈጽሙ ሰዎች ህብረት ስራን በትክክሉ መርተውታል ወይ? እዛ ጋር ተገቢውን ባለሙያ ከሆነ ቦታ ላይ ከንግድ ጋር ወይም ከሌላ ጋር አምጥተ ህብረት ስራ ላይ ካደረከው ህብረት ስራ ሊሄድ አይችልም። ፕሮፌሽናል ነው፣ ኮኦፕሬቲቭ በረንብ ልምድ ያላቸው ቢያንስ ከንግዱ ጋር ይካሄዳል፣ ይመሳሰላል። ለምን አንዳንድ ጊዜ እኛን የሚወሽናል ለምን እንደሚያደርግልን ጋር ማንም ሳያግዘን ማንም ምንም ሳያደርግልን ህብረተሰቡን ትረስት አድርጎን አምኖን የህዝብ ገንዘብ አድርገን መልሰን ለህዝብ አበድረን ብዙ የስራ እድል ፈጥረን ጥቂቶችን ብንሆን መበረታታት ያለበት እነዚህ ህብረት ስራ ማህበራት ብዙ ድጋፍ ሳይደረግላቸው እንደዚህ ከሰሩ ትንሽ ድጋፍ ብናደርግላቸው አገርን መለወጥ የሚል አስተሳሰብ ከመጣ ነው ህብረት ስራ የሚያድጉት። ለዛ ነው ህብረት ስራ መደመር ነው ያልኩት፣ ሰው ብቻውን ስለማይሆን በህብረት መስራት ካደረግን ስንሰራ ግን ምን ያስፈልጋል? ድጋፍ ያስፈልጋል። ህንጻ ተከራይቶ ነው ብዙዎቹ የሚኖሩት። እኛ አሁን ታንኪዩ በዚህ አጋጣሚ መሬት ተሰጥቶናል ህንጻ እንድንገነባ። ስለዚህ እኔ ከአሉታዊ ይልቅ አዎንታዊ ህብረት ስራ ላይ ትልቅ ስራ ነው እየሰሩ ያሉት። የመረዳት ችግር ነው፣ ያለማየት ችግር ነው፣ ከጥናቱ ውጪ የተሰጠ አናላይሲስ ነው። የተነሱ የሆኑ ችግሮች አሉ። ነገር ግን ደግሞ በተጨባጭ ደግሞ ፋይዳቸው ደግሞ ያነሳናቸው ሀሳቦች አሉ። ይህን ሁሉ ጥቅል ግን አንድ ሪፎርም እንዲደረግ የታመነበት ይመስለኛል አቶ ሽሰማ። ስለዚህ የሪፎርሙ አጀንዳ ዋና ትኩረት ምንድነው? ግቡስ ምንድነው የሚሉ በዝርዝር እነዚህ ብለን ነጥቦችን እንጥቀሳቸው። ያው ከመጀመሪያ ለምሳሌ ሪፎርም ለምን አስፈለገ የሚለው ነገር እንምጣና ሪፎርም ያስፈለገው ችግር ስላለ ነው። እዚህ ላይ እንግባባ። ከአቶ ሰኝ ጋር ከአቶ ሰኝም ከወንድሜም ጋር የምንግባባ ለምንድን ነው አሁን ለምሳሌ ሪፎርም የሚያስፈልገው ህብረት ስራ ማህበራቱን ወደ ጨፌ ወደ አዋጭ እነ ሎሜ እነ ማት አሉ። በነገራችን ውጤታማ ይሆኑ የገበሬውን ምርት ከመነሻ መጀመሪያ በሁለቱም ቼን ማለት ነው ቫልዩ ቼኑ ምርጥ ዘር አቅርቦ ኬሚካል አቅርቦ ማዳበሪያ አቅርቦ አስመርቶ ማምረት ብቻ አይደለም፣ ቴክኖሎጂ ለማምረት የሚያስችል ሜካናይዜሽን አገልግሎት ሰጥቶ ከተመረተ በኋላ ምርቱን ሰብስቦ ቫልዩ አዳርጎ ለምሳሌ ዱቄት ስንዴውን ወደ ዳቦ ቀይሮ ለከተማ ህዝብ አቅርቦ ብቻ ሳይሆን በሀገራችን ላሉ ከ8 በላይ ዩኒቨርሲቲዎች የሚያቀርቡ አንዳንድ ህብረት ስራ ማህበር ማለት ነው። ለኢትዮጵያ አየር መንገድም ለካተሪንግ አገልግሎት የሚያቀርቡ ህብረት ስራ ማህበር በአትክልት ዘርፍ እንደዚህ የሚያቀርቡ አሉ። ስለዚህ ውጤታማ ህብረት ስራ ማህበራት ሞዴል የሚሆኑ ህብረት ስራ ማህበራት በፋይናንሱም በሸማቹም በግብርናውም በሌሎችም አሉ። ይህን አንድ ነገር እንያዝና ቁጥሩን ስናየው ግን አንዲት ምሳሌ ብቻ እናንሳ። እዚህ ጎረቤት ኬንያ እንግዲህ እርግጠኛ እንትን ያስፈልጋል፣ ግን ኢቭን በእርግጠኝነት ነጻነታቸውን ያገኙት በቅርብ ነው ከኛ አንጻር ሲታይ። እኛ በ53 ህግ አውጥተናል፣ ህብረት ስራን መተግበር ጀምረናል። ከዛ በኋላ እንደሆነ የጀመሩት ምንም ጥርጥር የለውም። ግን እዚህ አርዳይታ የሚባል የህብረት ስራ የገበሬዎች ማሰልጠኛ መጥተው ባለሙያም አመራርም የህብረት ስራን የሰለጠነው ኢትዮጵያ ውስጥ ነው ይባላል። የኬንያ 5000 ሳኮዎችን እንውሰድ። እኛ 23000 አለን። ኬንያ 5000 ሴቪንግ ኤድ ክሬዲት ወይም ሳኮ የሚባሉት የቁጠባና ብድር ህብረት ስራ ማህበራት አሉ። ከ5000 ውስጥ የ200 ህብረት ስራ ማህበራት ካፒታል 800 ቢሊዮን ዩኤስዲ የ200ዎቹ ካፒታል። እንግዲህ ይሄ የመኖሪያ ቤት ችግር ለመቅረፍ በቂ ነው፣ ያስችላል። ገበያን መሪ ለመሆን ገበያ በሌላ በስፔኩሌተር መመራት ሳይሆን ለህዝቡ ጥቅም ሲባል ኢቭን ኦፕቲመም የሆነ ወይም ማዕከላዊ የሆነ ትርፍ እያተረፉ ጭምር ማለት ነው ገበያን ለመምራት የሚያስችል አቅም በሀገር ውስጥ የተመረተው ከሀገር ውጭ የተመረተውንም ገዝቶ ለማቅረብ ይሄ ገንዘብ ብቻ በቂ ነው አይደለም። የ200ዎቹ ሳኮዎች እኛ 23000 ሳኮ ይዘን አጠቃላይ ሲደመር 110000 ማህበር ይዘን ካፒታላቸው ተደምሮ 59 ቢሊዮን 59 ቢሊዮን ወደ ዶላር በብር ነው
ወደ ዶላር ስንቀይረው ከ1 ቢሊዮን ያላለፈ ማለት ነው። ስለዚህ ሪፎርም ያስፈልጋል። ሪፎርም ማንን ነው ሪፎርም የሚደረገው? ምንድን ነው ሪፎርም የሚደረገው? መቼ ነው ሪፎርም የሚደረገው? በምንድን ነው ሪፎርም የሚደረገው? የት ለመድረስ ነው ግቡ ሪፎርም የሚደረገው የሚለው የት ለመድረስ አዋጭ ጋር ለመድረስ ሎሚ አዳማ ጋር ለመድረስ ጨፌ ጋር ለመድረስ ሌሎቹ ያሉት አንዳንዱ ኦሮሚያ ለማጣራት ጥረት ሲደረግ 5000 ስም ብቻ ነው ያለው። 5000 ማለት ምንም አይነት ኢኮኖሚያዊ፣ ማህበራዊ ሌላ እንቅስቃሴ ውስጥ የለም። ስለዚህ እነዚህን መቀነስ ያስፈልጋል ለማገዝም ቢሆን ማለት ነው። ሁለተኛ እነ አዋጭም እነ ጨፌም በእርግጥ ነው ማህበራት ያው መሪያቸውን አመራራቸውን ይመስላሉ፣ አደራጃቸውንም ይመስላሉ ይባላል። ከመሪ አንጻር ያደረጉት ትግል ያደረጉት አስተዋጽኦ ያደረጉት አበርክቶ እጅግ በጣም ከፍተኛ ነው። እዚህ ውስጥ ግን የመንግስት እጅ አለበት፣ የመንግስት ሚና አለበት። ያው መንግስት የሚባለው ህብረት ስራ ኮሚሽንም የመንግስት አካል ስለሆነ ማለት ነው። ሰው ወደ ትኩረቱ እንሂድ። ለእስካሁንም አስተዋጽኦ አድርጓል። አሁንም ቢሆን ሪፎርም የሚደረገው ነገር መጀመሪያ አሁን ባለው ሁኔታ የህብረት ስራ ማህበራቱ አደረጃጀት በራሱ ሪፎርም መደረግ አለበት። የት 1500 1600 1700 ወረዳ ቢኖረን ምናልባትም በወረዳ አንድ ሁለገብ ህብረት ስራ ማህበር ሁሉንም ሳኮውንም የያዘ ሌላምንም ሸማችንም የያዘ ምክንያቱም ዛሬ የግብርና ምርት እንዳመጣው ሁሉ የኢንዱስትሪ ምርት ደግሞ ይዘህ ወደዛ መሄድ የምትችልበት ከደብተር እስክሪፕቶ ጀምረ ሁሉም ነገር አርሶ አደሩም ይጠቀማል አይደለም። ስለዚህ በሁለቱም መስመር የሚሰራ ብቁ ህብረት ስራ ማህበራት 1500 ቁጥር ላይ በገደብ ፍላጎት የለንም። የአንድም ህብረት ስራ ማህበራት የማጥፋት ፍላጎት የለንም። በራሱ ብቁ ሆናለሁ ካለ በራሴ ራሴን ገምግሜ አጠናክሬ ተዋህጄን ወይም ደግሞ ከአባላቶቼ ጋር ጥሩ ግንኙነት አድርጌ እመጣለሁ የሚል ህብረት ስራ ማህበር ካለ ሪፎርሙ ይሄንን ነው የሚፈልገው ማለት ነው። ስለዚህ የሚቀየረው ነገር አንዱ አደረጃጀታቸውን በተመለከተ ዩኒየን የቱ ጋር ይኖረን፣ ፌዴሬሽን የቱ ጋር ይኖረን፣ ከዛም በላይ የሆነ አደረጃጀት ካስፈለገ የቱ ጋር ይኖረን፣ መሰረታዊ ማህበራት የሚባሉት ምን ይዘው ምን አይነት አቅም ይዘው ይምጡ የሚለው ነገር ይሄ አዋጁ ህጉ እንደተጠበቀ ሆኖ በዋነኛነት የራሳቸውን ፈቃደኝነት የሚመለከት። ሁለተኛው አመራር ነው መቀየር ያለበት፣ ሪፎርም መደረግ ያለበት አመራሩ በተነጻጻሪ አሁን በምናየው ብዙዎቹ አዲስ አበባ እኔ ሆኜ ንግድ ቢሮ ሆኜ አጥንተናል። አመራሩ የህብረተሰቡ ግንባር ቀደም የሚባሉ ሰዎች ናቸው አብዛኛዎቹ አመራሮች። የቀድሞ ከንቲባን አግኝተናል እኮ የአዲስ አበባን በአንድ ወቅት የከንቲባ ሆነው ያገለገሉ ሰዎች ሸማቾች ህብረት ስራ ማህበራትን አደራጅተው መሪ ሆነው አግኝተናል። ከዚህ ውጪ በሁሉም ሚሊተሪ ተቋማት ውስጥ አገልግለው ጡረታ የወጡ በርካታ ሰዎች የጡረታ ጊዜያቸውን እዚህ ህዝቡን በማገልገል የሚያሳልፉባቸው አሉ። በጣም ጥቂት ችግር ያለበት ሊኖር ይችላል። አብዛኛው ግን በየአካባቢው የህብረተሰቡ ግንባር ቀደም የሚሆን ሰው ይሄ አመራር ምን ይደረግ? የባለሙያ አመራር ድጋፍ ይደረግልን። ባለሙያ አለ ዛሬ ገጠርም ቢሆን የተማረ ወጣት አለ። ይሄ በነጻ ይሁን በአግባብ ባለው ክፍያም ይሁን በሌላም መንገድ ይሄ አመራሩ መስተካከል አለበት። ሶስተኛው አሰራራቸው መስተካከል፣ የአሰራር ለውጥ ያስፈልጋል። ገንዘብ የህዝብ ገንዘብ እንደሚሰበሰበው እንዴት ነው የሚተዳደረው? ፋይናንሻል ማኔጅመንቱ ምን ይመስላል? የንግድ የቢዝነስ እውቀቱ ምክንያቱም በሁለት መስመር ቢዝነስ ነው ብለናል። አምርተህ ወደ ገበያ እንደገና ማምረትም እንደገና የኢንዱስትሪ ምርት ይዘህ ወደ ሸማችም የመምጫ መንገድ ስለሆነ በሁሉም መንገዶች የቢዝነስ እውቀት ያስፈልጋል። ስለዚህ አሰራር ከዚህ አንጻር መቀየር ያስፈልጋል። ሌላ ሌጋል ፍሬምወርኩ ሪፎርም መደረግ አለበት። የፋይናንስ አቅርቦቱ አንድ ለውጥ የሚፈልገው ቦታ ማን ነው? ለህብረት ስራ ማህበራት አምኖ ገንዘብ የሚሰጠው የትኛው ባንክ? ስንት ሰጥቷል? መቼ የሰጡ? ምንም አልሰጡም አይባል። የተወሰኑ ጥቂት ባንኮች አሉ። ኢቭን አብዛኛዎቹ ባንኮች የተቋቋሙት በህብረት ስራ ማህበራት ካፒታል ሆኖ እያለም ቢሆን ለህብረት ስራ ማህበራት የሚሄደው የብድር ድርሻ ከ5% ያልዘለ እጅግ በጣም ዝቅተኛ፣ ጊዜ የማይሰጡ ተብለው እስከ ሰኔ 30 የተቀመጡ አሉ። እነዚህ በዋነኛነት መረጃ የማጥራት በደረጃ የማስቀመጥ ያሉትን ማህበራት ደረጃ የመስጠት ደረጃ አግኝተው የሚቀጥሉትን የማጠናከር ሌሎቹን የማዋሃድ የማሰባሰብ ስራ ይሰራል ማለት ነው። ቀጥሎ ከኦዲት ጋር የተያያዙ ፋይናንሻል አቅርቦት ጋር የተያያዙ ስራዎች አሉ ማለት ነው። ስለዚህ የኩኪንስ ወይም በፈጣን ምላሽ የሚፈልጉ ስራዎች አሉ። እነሱን እንሰራና ግን ስቴፕ ባይ ስቴፕ ተቋማትም አሉ። በነገራችን ላይ ይሄ ማን ይመራዋል ከተባለ ቅድም እንደተባለው ክቡር የግብርና ሚኒስትሩ የሚመሩት ስትሪንግ ኮሚቴ ባለድርሻዎች ያሉበት፣ ከዛ ኮሚሽናችን ደግሞ ቴክኒክ ኮሚቴውን ያስተባብራል። ሪፎርሙ በጣም አስፈላጊ ነገር ነው። በጣም የምናምንበት ነው። በጣም ተገቢ ነው። ከምንደግፈው ነው። ብዙ መስተካከል ያለባቸው ነገሮች አሉ እናምናለን።
የህብረት ስራን ችግሮች እንትኑን ከጥቅማቸው ይልቅ ጉዳቱን ወይም አሉታዩን አናብዛው ነው እንጂ እንደውም ዘግይቷል ሪፎርሙ። በጣም መሰራት ያለበት እኔ በጣም አፕሪሺየት አደርጋለሁኝ። ምክንያቱም የምንፈልገው ነው ነገ ከነ ኬንያ ጋር የምንወዳደርበት ሪፎርም ይሆናል ብለን እናስባለን። ይሄ ሰንሰለቱን ዩኒየን ፌዴሬሽን የሚለው ቀርቶ ሌሎቹ ጋር ሁለት ነው ያለው። ፕራይመሪ ኮኦፕሬቲቭ አለ፣ ሊግ አለ። ከዛ እነሱን የሚመራ አሁን ኬንያ ላይ ኩስኮ የሚባል አለ። ሁሉንም ኮኦፕሬቲቮች የሚመራ በራሳቸው ያቋቋሙት ሪፎርሙ እሱን ያመጣል ብለን እናስባለን። ችግሩ ምንድን ነው ብሎ እናስባለን። ሁል ጊዜ ከአሉታዊው አንጀምር፣ አዎንታዊውን አፕሪሼት አድርገን ጥሩ የሰራነው ስራ አፕሪሼት ተደርጎ ይሄ ደግሞ አዋጭም ምንም ትልቅ ቢሆን ችግር አለበት፣ እሱም አለበት። በእነሱ ሲጠና ሲታይ ይሄ ደግሞ ችግር አላችሁ አንዱ ጠንካራ ጎል ሊሆን ይችላል። ያ ደካማ የተባለው ህብረት ስራ ማህበር ጋር ደግሞ በጣም ጥሩ የሆነ ነገር አለው። ጥናት ይጠናና ይሄ ነው ችግራችሁ ተብሎ በዛ መሰረት ሪፎርሙ ሲመጣ ትልቅ ኮኦፕሬቲቭ ይሆናል እንጂ ሪፎርሙን ከማግዘው ከምንደግፈው የኛም ጥያቄ የነበረ ነው እና በዚሁ አጋጣሚ ኮሚሽነርንም እሱንም ልናመሰግን እንፈልጋለን። በጉጉት እንደውም ባለሙያ ተመድቦለት የውጭ አጥኒ ተመድቦ መጥቷልና አንዱ እኛ ጋም እንደ ሞዴል ተወስዶ እየተጠና ያለው እሱ ነውና ቶሎ መጥቶ ወደ ተግባር ለምንድን ነው ቅድምም ያልኩ አሁን ከላይ ጭምር ትኩረት ስለተሰጠ ጥሩ ሆነ። እነሱንም ማጋዥ አገኙ እንጂ እነ ኮሚሽን በፊት ከአቶ ኡስማን ጀምሮ ሲጠይቁ የነበረ ነው። ግን ህብረት ስራን የሚረዳ አመራር ስላልነበረ አሁን ግን የሚረዳ ስለመጣ ጥሩ ሆኗል። መልካም ችግሩ ያ ነበረ የሚረዳን ስላልነበረ ነው እንጂ የኛ ችግር አልነበረም። እንደዛም ሆኖ ግን ደካማ ጎናችን አይጉላ፣ ጠንካራ ጎናችን ይታይና በሪፎርሙ ደግሞ ደካማ ጎናችን ይስተካከል ነው የኔ መልእክት። መልካም አቶ ሰኝ አንድ ደቂቃ ብቻ የምሰጠው አንድ ደቂቃ። እሺ የዚህ ሪፎርሙ ጠቀሜታው ምንም ጥርጣሬ ውስጥ አይገባም፣ ጥያቄ ውስጥ አይገባም። የሁሉም ድጋፍና ትብብር ያስፈልጋል። ነገር ግን ነው እያልን ያለ ነው የሪፎርሙ አካታችነት የጎደለው ቦታ ላይ ለማግኘት እኛ ጋር መድረስ አለበት፣ ሁላችንም ጋር መድረስ አለበት። የሁሉም አካታችነት ጋር እስካለው ድረስ አለው፣ በተወሰነ መልኩ አለው። ግን የሚቀሩት አሉ፣ የጠየቅናቸውም ቀሪዎች አሉ። እነኛ ተካቶበት ሪፎርሙ ከላይ ጀምሮ ወደ ታች የሚወርድ ከሆነ በጣም ጥሩ ይሆናል። ከላይ ከታች ወደ ላይ የሚመጣ ከሆነ ተራራን በእንቅብ እንደ መግፋት ነው። ተራራን በእንቅብ ገፍተ እህል መዝራት አትችልም። ስለዚህ የግድ አርሴ ነው። ስለዚህ መሆን ያለበት ከላይ ወደ ታች ሪፎርሙ በጠራ ሁኔታ ይምጣ። ሌላው ዓለም ባንክና ሪቮንግ ፈንድ ተዘዋዋሪ ፈንድ የሚባል አለ። ተዘዋዋሪ ፈንድ እየተሰጣ ያለ የሚመጣው ለህብረት ስራ ማህበራት፣ ለህብረተሰቡ፣ ለህዝቡ ነው። ሰፊው ህዝብ ላይ የያዘ ነው። ነገር ግን ሪቮንግ ፈንዱ አብዛኛውን ጊዜ የሚሰጠው እዛው ንግድ ቢሮ ይቀርና በበላይነት የሚመራው ንግድ ቢሮ ይሁንና እዛው ለጥቃቅንና አነስተኛ ወይም ከኢንተርፕራይዝ ላይ ለተደራጁት ነው የሚሰጠው። የፋይናንስ ድጋፍ ያስፈልጋል። የመሬት ጥያቄ አለ፣ መልስ መስጠት ያስፈልጋል። ብዙ የመሬት ጥያቄዎች ስላሉ ነው። ሚዲያኖች ደግሞ በርትታችሁ በዚህ ላይ ልትከታተሉ ልትሰሩን ይገባል። ለዛሬ እጅግ በጣም እናመሰግናለን። አመሰግናለሁ። ሀሳቡን ወስጃለሁ። እኔም ያነሳ ነው ስለ ህብረት ስራ ነው። ትልቅ ጽንሰ ሀሳብ ነው። ሀገራዊ ሪፎርም ያስፈልጋል የሚል ሀሳብ መጥቷል ከነ አቶ ሽሰማ። ግን የሚያልቅ ሀሳብ አይደለም። ቀጣይም ደግሞ ሌላ ጊዜ የውይይት መድረኮችን አዘጋጅተን የምንነጋገርበት ነው የሚሆነው። እዚህ ድረስ መጣችሁ ላደረግነው ቆይታ ግን ከልብ አመሰግናለሁ ሁላችሁንም። እናመሰግናለን። መልካም